አረ ስራሽ ምንድነው? ቆሎ ትሸጫለሽ? ኦኬ በጣም ጎበዝ ዘፋኝ ነሽ ተብለሻል ሰምቻለሁ እኔ ከዚህ በፊት ድምጽሽ ሰምቼው አላውቅም ሰው አሁን ታሰሚኛለሽ? አረ እውነት የማን መስፈን ትፈልጋለሽ? የነዋይ ደበበ እስኪ ልስማ ልቤ እንደመረበሽ አለ እንደመናፈቅ ከፊቴ ላይ ሳት አጀማመሩ ያስታውቃል እቺ ልጅ ወይ በዘሯ የሆነ ሙዚቀኛ አለ ወይ ደግሞ ልዩ ለሷ ብቻ የተሰጠ ተሰጥቷል እውነት አጀማመሩ ያስታውቃል እስቲ እናተፈረዱ ከ10 ሰንት ተሰጣላችሁ እናተፈረዱ አውል ጊዜ መጨነቅ ሁሉ ነገር ትቼ ይቅርታ ልጠይቅ አስታራቂ ሚለን እኛው ነታረቅ አቱን ወደ ዋሻ አይብዛቅ ያሚክ ያውዲን ሳታውቅ ያፌን ተከትለህ ፍቅሬ ሆይ ተፋቲን አላስተባብልም በድንገት መሳሳት እኔ የገረመኝ የትኛው መሰለ እንትን ትራንስ የሚባል ነገር አለ ተመሳሳይ ድምጽ ነው መታወጣው የሆነ አንዳንድ ሰው ማይችል ሰው እኮ ማለት ነው ወደ ላይ ይወጣል ወይ ወርታች ወርደል ምናምን ነገር ግን እቺ ዝንፍ ሳትል ነው ይረቻል የሆነ ለመስማት ራሱ አይደብርም በጣም ደስ ይላል ነፃነት ይመቻል አዶናይ ግን በጣም በቃ እውነት አወርዱን ግን ይበላል አራ ይበላል እውነት ምንም ጥያቄ እኔ አሁን የዩቲ እኮ እንትን ያለ ቢያንስ ማለት እየመራ ያለው እሱ ነው ግን የዩቲ ደግሞ ዩቲናስ ግን ለማለት የፈለኩት መሰለህ እሱ ቢያንስ ከሶስት ዘርፍ አይደል ምን ላይ ነው ያለው አንዱ ክሬቲቭ ሙሉ ዘ ሆል ይሩ ማለት ነው ክሬቲቭ አዋርድ ኦፍ ዘ ይር አለ እዛ ላይ አለ ብቻ ሶስት ዘርፍ ላይ ነው ምን ላይ እንደሆነ አላውቅም አረ አይ ግን ይመቸው እንትን አሁን እኔ እንትኑ ዩቲ እሱ ክሬቲቭ አዋርድ ኦፍ ዘ ይር ምናምን ነገር እሱን በልቶ እሷ ደግሞ እንትኑን ብትበላ እኔ ይሻለኛል አንተስ ባላንስ እንዲሆን እኩል እንዲሆን እሷ ፌሚኒስት ምናምን ነገር በሚለው ብትበላ ያው ደግሞ ከጀመረች እስከዛሬ አልበላች ዩቲን የመሰለ ገና ያኔ ቲክቶክ ይጀምራል እሱ የዛኔ በቃ ደግሞ የመጀመሪያ ሚሊዮነር በ2 ሚሊዮንም 1 ሚሊዮንም ከሷ ቀድሞ ይገባ የለም በዛ ግን እስቲ እሱንም ኮሜንት ላይ ጻፉ ሚሊዮነር አላልኩ የፎሎወር ሚሊዮነር በሚሊዮን በሷ ነበር የቀደመው ይገባታል ግን ይሄ አዋርድ ኦፍ ዘ ይር ደግሞ እንጃ እኔ ወደ ሱሳይድ ነኝ እኔም እንደዛ ነኝ ወደ ሱሳይድ ነኝ እና የኢትዮጵያ ዘፈን የነዋይ ደበበ የዜማ የቅኔ የሚለው እሱም በጣም ወደደ የዜማ የቅኔ የቀሳውስት ሀገር የቅድስት ገዳማት የታቦታት ደብር ፋሲለደስ አክሱም የታሪክ ምስክር የሚያናደው መሰለ አሁን ይሄን የመሰለ ድምጽ ይዛ ማለት ነው ቆሎ ነው መሰለ የሚያናደው ደግነቱ አሁን ደህና ሰው እጅ ላይ ወድቃለች ደግነቱ ማለት ነው አዶናይ እጅ ላይ ወድቃለች ግን አሁን የሷን ብቻ ስንት እንደዚህ ታለንት እያለው ቤት ቁጭ ያለ ሊስትሮ ነው የቀረ ስንት ምናምን ነገር በርግጥ አሁን ለሁሉም እግዚአብሔር ጊዜ አለ ለሁሉም ደግሞ ያው ምንም ጥያቄ የለውም አሁን እቺ ልጅ አስባ አታውቅም እንደዚህ አዶናይ ጋር አንተ ስንት አገኘዋለሁ ብላም አታስብ አንተ ወደ 300 ምናምን ሺህ ላይ የመጀመሪያው ቪዲዮ 300 ምናምን ሺህ ላይ ከዛን ቀጥሎ 100 ምናምን ሺህ ያለ ይቀጥላል ግን እስቲ ጥሩ ነገር ያጋጥማታል ብለን ተስፋ እናደርጋለን መልካም ምኞታችንም ጨመር ያልከፈልኩት የቀረብኝ ለውለታው ዋለዳነኝ ዋው አንተ ቺያለሽ ተጀላለ ብለን አጨብጭበናል ይሄን ድምጽ ይዘሽ ታዲያ እዚህ ምንድነው የምታደርጊው ለምን አዲስ አበባ አትኖሪም እኖራለሁ በቀር ማርኮ ይሰማ ስቲፈን ሙካም ዘፋኝ ስቲፈን ዘፋኝ እሱ ጋር መጣ ከዘለ ደግሞ አይደለም ሙካም ይያለ ስቲፈን ዘፋኝ ይሄን መሰለ ድምጽ ግን ይዛ እስካሁን ድረስ አለመውጣታ ስቲፍ ግን ይሄ ቪዲዮ ካየ ይሰይፋል ምግብ አብራችሁ እየሰራችሁ እኔ ለምግብሽ ሁሉ እችላለሁ መኖሪያም ይኖርሻል ከዛ ደግሞ ስቱዲዮ እንድትገቢ ማድረግሻለሁ ዘፈኝ የራስሽ አመሰግናለሁ ከዛ ደግሞ ገራሚ ክሊፖች እንድትሰሪ አድርግሻለሁ ቲክቶክሽም እናሳድገዋለን በቃ ፕሮሞሽንስም ሰርተሽ የራስሽ ነገር ተለወጠ ማለት ነገር ምን ታደርጊያለሽ አሁን እንቺ በዚህ ድምጽሽ ቆሎ መሸጥ የለብሽም ልንገርሻ እሺ አመሰግናለሁ እናርገው ስልክሽ ልውሰድና ከዛ ወደ አዲስ አበባ ታልፊያለሽ እኔ ስመለስ ወደ አዋሳ እየሄድኩኝ ነው የኔ እናት ጎበዝ በስማ አንተ እኔ ግን እውነት እሱ ይመቸው አንተ ጭራሽ እኮ መንገድ ላይ ያገኛት ማለት ነው አዋሳ እየሄደ መንገድ ላይ ዘዋይ ናት መሰለኝ ዘዋይ ምናምን ነገር
ከዛን ደግሞ ዲቻ ቦይስ ጋር ግን ማለት ነው አንድ በጣም መጥፎ ኮሜንት አይቻልም። ዲቻ ቦይስ እንዳያረገው የሆነ ኮሜንት አይቻልም። ወይኔ አቤት አበሻ ለምን ቃሉ ገብቷል። የሆነ ቪዲዮ ላይ አይቻለሁ። ምንም ጥያቄ ያያችሁ ሰዎች ታውቃላችሁ። ምንም ጥያቄ አይተውታል። ያዩ ሰዎች ያውቃሉ። ግን እውነት አዶናይ እኔ በጣም በቃ ይችላል ከምር እውነት እንትን ባይለ ራሱ ማለት ነው እኔ አወርዱን ባይበላ ራሱ ይሄ አምና ለባይስ እንደተሰጠ ዝም ብሎ ልዩ ተሸላሚ እናንተ ብሎ በጣም ይከባል። የቬሮኒካ አዳነን ዘፈነችልኝ ይላል ቀጣይ ቪዲዮ። ጋይስ አሁን ደግሞ ነፂ ማለት ነው የቬሮኒካ አዳነ ዘፈን እዘፍናለሁ ብላለች። እስኪ የቬሮኒካ ዘፍኛለሽ አሁን? እሺ በቃ ከመጀመሪያው በፊት በቃ የቬሮኒካ ነካች ማለት ቬሮኒካ ራሱ በጣም ሀምብል ሰው ናት። በቃ ይሄ ቪዲዮ ቬሮኒካ ከደረሰ ማለት አይ እኔ ጥሩ ነገር እየታየኝ ነው። እኔ እውነት ጥሩ ነገር እየታየኝ ነው። ዳምላኬ ስሻኝር ምን ሳጣው መልኬን ስትሄድ ዘቀኔን ማና የልኝ እኔን እናናይ በለኝ መቼም ታውቃለህ ሰው እንደሌለኝ እናናይ በለኝ እንደ በፊቱ ወይ ልበል ጥራኝ ጉዳይ ናፍቆቱ በአደባባይ ባይ እንዴት ተገናኝተው ይመስለኛል። እሱ ሀሳቡ እንደዛ ይመስለኛል። መጀመሪያ ስለ አይቷታል ከዚህ በፊት ሶሻል ሚዲያ አላት አይደለም ከዚህ በፊት ማን እንደሆነ ቀርጿት ልኳት ነበር። አንተ አውቃታለህ ማለት ነው ልጅቷ? አይ ገጥሞኝ ነበር አንዴ ቪዲዮን አይቼ ነበር። ኦኬ ነፃነት ነው ስሟ? ነፃነት ስሟ እንደዛ ነው። ነፃነት አይ ግን እንደዛ ከሆነ አሪፍ። እኔ እኮ እንደዛ አይነት አጋጣሚ እኮ ማለት ነው በቃ አይ ስለ እንዲሁ በእንትኑ እንዲሁ ዝም ብሎ ተገናኝቶ አይደለም። ኦኬ ግን እኔ ዝም ብሎ የተገናኙና ነገር ነበር መሰለኝ። ስንት ላይ ነበር ብቻ ቪዲዮ ወጥቶ ነበርና እንዴት ነው እቺ ልጅ ብሉ እያሉ ነበር ብዙ ሰዎች እንደዛ ያወሩላት። አሪፍ ነው እንደዛ ከሆነ ባይ አጣዋንተን መዛይ ዋው። ስሚ ላንቺ ቃል ምገባልሽ ምን እንደሆነ ታውቂያለሽ? ከኢትዮጵያ የሴቶች ማለት ነው አንደኛ አርቲስት እንድትሆኚ ያደርግሻለሁ። እሺ ላይክ ማርያም ነው ኮንፊደንስ የምትሰሪያቸው ክሊፖች የዩቲዩብ ማለት ነው በብዙ ብር እንደምትሸጪው አግዝሻለሁ። ከሚያስፈልግሽ ሁሉ ፕሮዳክሽን አገናኝሻለሁ። ከቨር ይደረጋል። አለባበስሽ ሁሉም ነገር አስተካክለን ማለት ነው የኢትዮጵያ አንደኛ አርቲስት ሆኛለሽ። አዶናይ ግን ማለት ነው ዝም ብሎ ሰው ይፎግረዋል እንጂ ትላልቅ የሚባሉ ሰዎች እኮ ይሰሙታል። ታውቃለህ እንዴ? አሁን እዩ ጋር ባለፈው ሄደ ቴዲ አፍሮን አግኝቼው አውቃለሁ ምናምን ነገር አለ። ቴዲ አፍሮ እንደም ደውሎልኛል አልሰማም። ማን ያዘዋል ምናምን ነገር ቀርቦ ነበር። አሁን ከቴዲ አፍሮ ጋር ዝም ብላችሁ ናቁ። አዶናይ የምትንቁ ሰዎች ዝም ብላችሁ ናቁ። አሁን ያን ነገር እያሰባችሁ ያን ነገር እርሱት። ማንም እኮ የሆነ ያለፈ ታሪክ ይኖረዋል። ግን እንዲህ አውጥቶ ስለተናገረ ምናምን እንጂ ሁላችንም በጣም ትልቅ ሰው ነው። በእርግጥ በቅርብ ጊዜ ነው የምልሽ በወር 2 ወር ውስጥ መቅጠም ትችያለሽ። በቃ ህይወትሽ ይህ መቀየር አለበት። አሁን ቆሎ ስጪኝ ትንሽ የኔ እናት። ቴንክ ዩ ሶ ማች። ስሜ ስልክሽን እንቀበልሽና ከዛ አዲስ አበባ እንገናኝ እሺ? እነሱም ይጠብቃሉ። ዘፈን ታወጫለሽ? ክሊፕ ነው ይሰራለሁ፣ ሞዴል አደርግልሻለሁ እኔ ራሴ። እሺ አሪፍ ጥሩ ይመጣል። ደስ አይለው እንደዚህ። ከዛ ነው ቀጣይ ምን እንዳደረገ ታውቃለህ? እንዳለ እንትኖች ፕሮዲውሰሮች ምናምን ነገር ጋር እየደወለ እንዴ ጊልዶ ካሳ ጋር ደውለ እስቲ ቪዲዮ ነው እንግዲህ ቀውጤ እናደርገዋለን። በጣም ጎበዝ ልጅ ነች። ድምጿ በጣም ነው የሚያምረው ምናምን በቃ ይሄ እንደምታይ በስማ ቴንክ ዩ ነበር እመጣለሁ። እሺ ቴንክ ዩ ጋይስ። ነፃነት ወደ ጊልዶ ነው ሳይሆን ከምር ይመች። አንተ ደግሞ የፈጠነ ነው እኮ በስማ የፈጠነ ይሄ ባይዜ ለእንትን የሚል አይነት ሰው አይደለም። ይሄ ለወረት ይሆናል። ሰው ምን ይለኛል ሳይሆን ኦኬ ከኔ ብዙ ሰው አክሰፕት እንዲያደርገው ምናምን ነገር የሚያደርገው ነገር ከልቡ ተሰምቶት የሚያደርገው ነገር ነው። ያስታውቃል። ትጋቱ እንዲሁ ስታይ ያስታውቃል። አንዳንድ ሰው አለ በሰው ተቀባይነት ለማግኘት ምናምን ነገር ብሎ ግን ይሄ ከልቡ እንደሆነ አስባል። ትላልቅ የሚባሉ አርቲስቶች ጋር እኮ ነው እየደወለ ላገናኝና ነገር በድፍረት የሚለው ማለት ነው። ከዛን ያው ቀጣይ አሁን ሳንቾ ጋር ደውለ ሳንቾ ነፃነት ስትመጣ ከአንተ ጋር ኮላብ ታደርግ አንዴ ከጊልዶ ጋር ደስ ይለኛል። ደስ ይለኛል። ደስ ይለሃል ማርያም በቃ ይኸው ነፃነትና ሳንቾ አንዴ በቃ ሚክስ አድርገው የሚገርም እንትን ይሰራሉ። ግን ማለት ነው
ሳንቾና እሷ ክሊፕ ሲሰሩ እሱ ሲረገረግ ነው መጣ እንዲህ እያለ አሁን የእሷ እርጋታና የእሱ የሆነ ምን አይነት ነገር አይገጥም ልገጥም ቢል እራሱ የሆነ ነገር ይስታል። እያማረተን አይደለም እናደርገዋለን በጊልዶ ማለት ነው ፕሮዲስ የተደረገ የታባቱ በቃ ቴንክ ዩ በጣም የታባቱ ወንድሜ ናይስ ቱ ሲ ዩ ማን ስመጣ እንገናኛለን አዲስ አበባ አራዶናይ በቃ አሁን ቀጣይ እስቲ አሁን እስካሁን ያለው ቪዲዮ ይሄ ነው ቀጣይ ምን እንደሚፈጠር አንድ ላይ እናያለን ቀጣይ አንድ ላይ እናያለን ለማንኛውም ቪዲዮ ተመችቷችኋል ብለን ተስፋ እናደርጋለን ይሄ ምላሳችን እኮ መፈታት አለበት ፍታ በደንብ እስቲ እውነት ያውና አዶናይን የሚወዱ ነው የሚያከብሩ ሰዎች ሌላውን ተው የሚወዱ ነው የሚያከብሩ ሰዎች ኮሜንት ላይ የሆነ ነገር ይበሉ የፈለጋችሁትን ነገር በሉ እንወዳችኋለን እኛም እዚህ ድረስ ደግሞ ቪዲዮን ካያችሁ እጅግ አድርገን እናመሰግናለን ቪዲዮን ላይክ በማድረግ በጣም እየተኮላታተፍኩ ነው ግን ቪዲዮን ላይክ አድርጉ አዲስ ሜምበር ካለ ደግሞ ሰብስክራይብ ያርግ ሌላ ነገር ነው የኛን ሶሻል ሚዲያ አካውንቶቻችንን እዚህ እናስቀምጣለን እነሱንም እየገባችሁ ፎሎ አድርጉ በጣም እናመሰግናለን በቀጣይ ቪዲዮ እንገናኛለን ይቻማችሁ